ታቦተ ጽዮንም ለረጅም ዘመን አርፋ በኋላ በአክሱም ጽዮን ትገኛለች ማለት ነው። ስለዚህ ይሄ ቦታ በብሉይ ኪዳን ኢትዮጵያ ለነበራት አምልኮተ እግዚአብሔር መሰረት የሆነ ቀብቶ በማንገስ እስከ አጼ ኃይለ ሥላሴ የመጀመሪያው ህገ መንግስት በ1923 ዘመናዊ ህገ መንግስት የሚባለው ከመቀረጹ በፊት ኢትዮጵያ በፍትህ ስጋዊ በፍትህ መንፈሳዊ ተተዳደር በነበረበት ጊዜ የኢትዮጵያን ስርዓተ መንግስት ስርዓተ ክህነት ጠብቆ የኖረ እንደ ሃይማኖት እንደ ክርስትና ብቻ ሳይሆን እንደ ሀገር የኢትዮጵያ እናቷ እምብርቷ መመኪያዋና አክሊሏ የሆነ ቦታ ነው። በዚህ ቦታ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን ለማዳን ወደዚህ ዓለም ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ሆኖ ከገነት በፍላጎታችን ተሰደን የወጣነውን ሰዎች እሱ ተሰዶ ስደታችን በስደት ክሶ ርስትን ለመስጠት ወደ ኢትዮጵያ ወደ ግብጽ ተሰዷል። የግብጹን ኢሳይያስ ወናሁ ይወርድ እግዚአብሔር ውስተ ምድረ ግብጽ ተጽዕኖ ዲበ ደመና ቀሊል ብሎ ትንቢተ ኢሳይያስ ምዕራፍ 19 ላይ ተናግሯል። እነሆ እግዚአብሔር በፈጣን ደመና ተጭኖ ወደ ግብጽ ይወርዳል ብሏል። ደመና ፈጣን ደመና የተባለች እመቤታችን ናት። ደመናሰ ቀሊል አንቲ ይላል አባ ጊዮርጊስ። ፈጣን ደመና ግን አንቺ ነሽ ይላል። ለረድኤት ለእግዚአብሔር ለመታዘዝ ለንጽህና ለቅድስና ፈጣን ናት። ኃጥአን ዳተኞች ይባላሉ። ሰውን ለመርዳት ደግሞ የሰውን ችግር ለመረዳት በቃና ዘገሊላም እንዳየናት ፈጣን ናት። ፈጥና የሰውን ችግር ትረዳለች። ከዚህ የተነሳ ፈጣን ደመና ትባላለች። ደመናነቷ የሕይወት ዝናብ ክርስቶስን ይዛ ስለመጣች ነው። ስለዚህ በእሷ ጀርባ ታዝሎ ስለሚወርድ እግዚአብሔር በደመና ተጭኖ ወደ ግብጽ ይወርዳል ብሎ ተናግሯል። ኢትዮጵያ እንደሚሰደድ ደግሞ የኢትዮጵያ አይጻዳተ ኢትዮጵያ ይደነግጻ የኢትዮጵያ ድንኳኖች ይጨነቃሉ ብሎ ዕንባቆም ትንቢተ ዕንባቆም ምዕራፍ 3 ላይ ይህንን አስተምሮናል። ስለዚህ በግብጽ እንደተሰደደ በትውፊት አባቶች በታሪክም እንደጻፉልን ኢትዮጵያ እመቤታችን ተሰዳ የኢትዮጵያ ገዳማትን በደብረ ዳሞ፣ በአክሱም፣ በዋልድባ፣ በዝቋላ፣ በደብረ ሊባኖስ፣ በአሰቦት በእነዚህ ሁሉ እየተዟዟረች ኢትዮጵያን ባርካለች። ገዳም ከመሆናቸው አስቀድሞ በኋላ የቅዱሳን መንደር እንደሚሆን እግዚአብሔር ባወቀ ይህን ስላወቀ እናቱ አዝላው ኢትዮጵያን በሙሉ ባርኳል። ከዚያ በኋላ እዚህ በመጨረሻው የስደቷ ፍጻሜ ጊዜ 3 ወር ከ10 ቀን 100 ቀናትን በርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ ገዳም ጌታ ከእናቱ ጋር አሳልፏል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዕድሜ ይህ ቦታ 100 ቀን ይደርሰዋል ማለት ነው። ክርስቶስ 100 ቀናትን በዚህ አሳልፎ በእግሩ ተዘዋውሮ ባርኮ ቀድሶ ገዳሙን ሄዷል። ከመቤታችን ጋር ጌታ በስደት በመጣ ጊዜ በዚህ የነበረው ሊቀ ካህናት አንሳ ኃይለከ ወናድኅነነ ኃይልህን አንሳ ወደዚህ ዓለም መጥተህንም አድነን የሚለውን የዳዊትን መዝሙር ሲተረጉም አግኝቶታል። ኃይል የተባለ ወልደ እግዚአብሔር ነው። እስመ ክርስቶስ ኃይለ እግዚአብሔር ውእቱ ብሎ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ እንደነገረን ክርስቶስ የእግዚአብሔር ኃይል ነው እንዳለ ኃይል የሰው ታላቅነቱ በኃይሉ ይታወቃል። የእግዚአብሔር አብ የእግዚአብሔር መንፈስ ቅዱስ ኃይላቸውም በወልድ ታውቋልና የእግዚአብሔር ኃይል ይባላልና ኃይልህን አንሳ እኛንም አድነን ማለት ልጅህን ላክ ከመከራ ታደገን ማለት ነው። ይህን ሲጸልይ አግኝቶት መጥቶ ተርጉሞ አስተምሮት የታመመ ልጅ ነበረው ፈውሶት በደሴቱ ዙሪያ የነበሩ ሰዎች ሁሉ በእልልታ ተቀብለው እመቤታችን 100 ቀናትን አስተናግደዋታል። በኋላ ሄሮድስ መሞቱ ሲታወቅ መልአኩ ቅዱስ ገብርኤል በነገራቸው መሰረት ተነሱና ወደ ኢየሩሳሌም ተመለሱ፣ እሷንም በደመና ጫናት የሚል ቃል ለቅዱስ ገብርኤል ከእግዚአብሔር ሲነገረው ጸአና በደመና ጫናት የሚል ቃል ስለተሰማ በዚህ
ባህሩም ጣና ጸአና ተብሏል ማለት ነው። ጸአነ ጫነ፣ ጸአን ጫን፣ ጸአኖሙ ጫናቸው፣ ጸአና ጫናት ማለት ነውና ለሴት አንቀጽ ሲነገር ይጠብቃል ማለት ነው። በዚህ ጸአና የሚለው በተለምዶ ሰው ጣና ብሎት በኋላ አማርኛ እየሰፋ ሲሄድ ከግዙ ጣና የሚል ስም ይዞ ቀርቷል ማለት ነው። እና ይህንን ወደ ኢየሩሳሌም ስትደርስ ይህን ቃል ስትሰማ የዚች ሀገር ሰዎች እግዚአብሔርን ይፈራሉ። እንደውም አሻግራ ስታይ ያቺ ኢያሪኮን ትመስለኛለች፣ ይቺ ኤፍራታን ትመስለኛለች እያለች ስለተናገረች ዛሬም ገበሬው ሁሉ በጣና ዙሪያ ኤፍራታ፣ ኢያሪኮ እያለ የሚጠራቸው ገበሬው ሳይቀር የሚያውቃቸው ቦታዎች አሉ። እና በዚች ሀገር ሰዎች ፈሪሃ እግዚአብሔር ያላቸው ናቸው። በዚህ ልኑር ብላ ስትናገር ወደ ኢየሩሳሌም ተመልሼ ሙቼ ተሰቅዬ ዓለምን አድናለሁ ብሎ ስለተናገረ ለአንቺ ግን ይችን ሀገር ከወደድሻት የአስራት የፍቅር የአንድነት ቦታ ትሁንሽ ብዬ ለአስራት ለልጅነት እሰጥሻለሁ ብሎ ቃል ስለገባላት ኢትዮጵያ የእመቤታችን የአስራት ሀገሯ፣ እኛ የፍቅር ልጆቿ፣ እሷም የፍቅር እናታችን እንድትሆን ለእኛ የሰጠን እኛንም ለእሷ ባደራ የሰጠ እዚህ ቦታ ጣና ቅዱስ ቂርቆስ ነው ማለት ነው። ኢትዮጵያውያን ይህ የሚገባን ነን። ስለምን እስራኤል ያላደረጉልን እኛ አድርገናል። እነሱ አይተው ያላመኑትን እኛ አይተን ተቀብለን አምልኮቱን እየፈጸምን እንኖራለን፣ በብሉይ ኪዳንም በአዲስ ኪዳንም። ከዚህ የተነሳ ኢትዮጵያ የእመቤታችን የፍቅር የአንድነት ሀገር ትባላለች። ይህንም ቃል ኪዳን ያገኘችው ጣና ቅዱስ ቂርቆስ ነው። ከዚህ በኋላ እመቤታችን በአፋር በኩል አድርጋ በኤርትራ አድርጋ በደብረ ቁስቋም ገብታ እስክንድሪያ ውስጥ ወደ ኢየሩሳሌም ተመልሳለች ማለት ነው። በዚህ ምክንያት ጣና ቂርቆስ የኢትዮጵያ እናት ነው። የታሪክ እናት፣ የእመቤታችን ፍቅር መነሻ ነው። በኋላ በቅዱስ አትናቴዎስ አማካኝነት በአራተኛው ክፍለ ዘመን የቅዱስ ቂርቆስ ታቦት ገብቶ በዚህ የነበረውን ረሃብ፣ ችግር፣ ቸነፈር፣ ሕማም፣ ደዌ ሁሉ አጥፍቶ ከመከራው በቃል ኪዳኑ ከእግዚአብሔር አማልዶ ስለታደጋቸው ጣና ቂርቆስ የሚለውን ስም አግኝቷል። ቅዱስ ያሬድ በአክሱም ከተማ ሙራደ ቃል በሚባለው ቦታ ዜማን ከሰማይ ሂዶ ቀርቶ አውርዶ ዜማውን አክሱም ጽዮን ከታቦተ ጽዮን ፊት ከመንበሩ ቁሞ ከምድር አንድ ክንድ አፈፍ ብሎ